10 ዓመት አካባቢ አቋለው ፒያሳን ማለት ነው። አሁን ከተሰራው ከኮሪደር ልማት አንፃር በጣም ደስ ይላል። ብዙ ነገሩ ተለውጧል። በጣም ብዙ ነገሩ ተስተካክሏል፣ ተለውጧል። ደስ የሚል ነገሮች ይታያሉ። በጣም አሪፍ ነው። ፍጥነትም አለ፣ የፕሮጀክት ፍጥነትም ይታያል እና ውበቱን ጠብቆ የተሰራ ሆነ። ይሄም እንደምትሪያ ነው በጣም በሚያምር ሁኔታ የተሰራው። ሲኒማው በጣም ነው የሚያምር፣ በጣም ደስ ይላል። የኛ ደግሞ ሞር ከዛ ጋር ከአድዋ ጋር የተያዘ ስለሆነ ውበት ተጨምሮበት በጣም ደስ የሚል ነው። ሞት 35 ከ40 ዓመት በዚህ ኖር ያለው እኔ ሰማይና የምድር ርቀት አለው። ድሮ የነበረው ፒያሳና ዛሬ ያየው ፒያሳ እኛ ሳይሆን የሚያየው ሰው መፍረድ ይችላል። በጣም ትልቅ ነገር ነው። አለቆቹን ጥሩ ክትትል ነው የተደረገው። ከፊታችን የምናየው ህንፃ በስንት ዓመት ነው ታጥሮ ከመታጠሩም ስንት መሽኛ ሌባ መደበቂያ የነበረውን ጠርቶ ለሀገር ማጣሪያና ይሄን ያክል አድዋን የሚያስጠር መሰራቱ ትልቅ ደረጃ ነው። አሁን የሚሰሩ ነገሮች ሁሉ ታሪካዊ በመሆናቸው በጣም እኛ ደስተኞች ነን። እንኳን በሶስት ቀን ለውጥ እየታየ ነው። ማታም ቀንም እየተሰራ ስናይ አንድ ቀን አይተሰር የማግስቱ ስመጣ ነገ ጉድጓድ ተደፍነው ተሰርተው ስታዩ በለጠ ደግሞ ብልጭታ ነው። 3 ወር የነበረ በ3 ቀን እንኳን እምርታ እየታየ ነው። ሰዎች ከሰሩ እውነተኛ አሰሪና ሰራተኛ ከተገኘ አለቆች የዚህ አይነት ወጥተው የሚሰሩ ከሆነ ትልቅ ነገር ይሰራሉ። ከአካባቢ የሚኖሩበት አካባቢ ወጥቼ ወደዚህ ሲመጣ ለመዝናናት ነው የሚመጣ። ለምሳሌ 4 ኪሎ አካባቢ ፒያሳ አካባቢ ምንም ወጪ ሳላወጣ የአእምሮ ደስታ አግኝቼ ነው የሚገባው። ለልጆችም ራሱ ደስታ ነው። እኛ ሀገር ውስጥ የተለመደ የስንት በሚሊዮን ደረጃ ወይም የ1 ዓመት ወይም የ2 ዓመት ፕሮጀክት ውል ይፈራረማል። የ2 ዓመት የተፈራረመ በ5 ወይ 10 ዓመት ነው የሚያልቀው ነበር። በዚህ ጄኔሬሽን ውስጥ ያለነው የ1 ዓመት አይደለም ወይ የ6 ወር አይደለምና የ3 ወር የ2 ወር ያየነው ያለነው። ይሄ ከምንድነው የተነሳን ብለን ስናስብ ያመለካከት ንጹህ አመለካከት መኖርና ለዜጋ ክብር ያለው አመራር እንዳለ ነው የሚያሳየው። ትላንትና መኪናና ሰው አንድ ላይ ነበር። ዛሬ መኪናና ሰው አይገናኝም። በጣም ልዩነት አለ። መኪና ጋር መገናኘት የለም፣ ስጋት የለም። የፈለከውን መንገድ ትሄዳለህ፣ ሲደክም ታርፋለህ። መቀመጫ አለ፣ ከደከመ ታርፋለህ። ልዩነቱ ሰፊ ነው። በ3 ዓመት የማይሰራ በ3 ወር መስራቱ የስራ ባህል ተለወጠ። ማንኛውም ቢሆን ከሰራ ከደከምክ ትለወጣለህ። ሳትሰራ አገር አትለማ፣ ሳትሰራ አትለወጥ። ታምር ነው፣ ለኔ ታምር ነው። አሁን ሰዓት ግን 24 ሰዓት ነው የሚሰራ። 24 ሰዓት መሰራት ማለት አንደኛ ስራ ፈጠራ ነው። ሁለተኛ ስራ አጥዎች ስራውን ሰርቶ ራሳቸውን ኑሮአቸውን ያኖራሉ። አድቫንቴጅ ነው። ሁለተኛ 24 ሰዓት መስራት ማለት የፕሮጀክቱን ወይም እቅዱን በጊዜ በሰዓቱ እንዲሳካ እንዲጠናቀቅ ማድረግ ማለት ነው። የስራ ባህሉም ተቀይሯል። ሁሉም ገብቶ ይረፍት ነው ብሎ የሚተኛው ሌላ ቦታ ሄዶ ወደ ስራ ነው። ስትሰራ ራስን ትቀይራለህ፣ አገርም ትቀይራለህ እና የሰራ ይቀየራል፣ አገርም ይለውጣል።